አውቶማቲካሊ ጅማና ወለጋ ጨዋታ ይጀምራል። because ጅማ አመጋገቡ አለባበሱ አዘፋፈኑ ምናምን ያውና አንድና ያው አይደለም ከወለጋ ጋር የራሱ ነገር ደግሞ አለው። ቋንቋ ያግባባዋል፣ በብሔር አንድ ነው፣ በእምነት ይለያያል፣ በካልቸር ይለያያል፣ በዘፈን ይለያያል። ያ ጊዜውን ጠብቆ ፖፕ ያደርጋል። ኢትዮጵያ ውስጥ አውራጃነት ጎልቶ ዘመነ መሳፍንት ፈጥሯል። ኢትዮጵያዊነት ጎልቶ ሰብሰብ አድርጎናል። ብሔር ጎልቶ ደግሞ እየነቀነቀን ይገኛል። አሁን እዚህ ጋር መደመርን ላምጣላችሁ። መደመርን ሸዋ ሁሉም ዩኒክ ባህሪ ያለው ግን ሸዋ አንድ ባህሪ ያለው። ሸዋ ውስጥ ጋፋት፣ ጉራጌ፣ ኦሮሞ፣ አማራ ሌሎችም ብሔሮች አሉ። እነዚህ ጋፋት፣ ጉራጌ፣ ኦሮሞና አማራ ከ70-80 ጥናት በፊት ኢትዮጵያን ማጽናት ኢትዮጵያን ማቆም የሚል ከፍተኛ የመደመር ፕሪንሲፕል የሚከተሉ ናቸው ሸዋዎች። አሁን ኢማጂን ተደምሮ ኢትዮጵያን እንደዛ ያደረገው ሸዋ ሰሜንና ምስራቅ ሸዋ እያለ አንድ እኮ ነው። ሚስቱ እዛ ነች፣ ባሉ እዛ ነው፣ ይጣላል። ይሄን ነገር ሰፕረስ ማድረግ ያስፈልጋል፣ ማሳነስ ያስፈልጋል። ወደዛ ካልወሰድነው ዲፈረንስ ሪኮግናይዝ ካላደረግን አይሆንም። ሐረርጌ በብዙ ነገር በቀላሉ ጅማ ጋር በቋንቋም በእምነትም ሊዋሃድ ይችላል። ሐረርጌ ከአንዳንድ ክርስቲያን ኦሮሞ አካባቢዎች በጣም በቀለለ ወሎ ጋር ሊዋሃድ ይችላል። ሙስሊም በቋንቋ አይግባባም፣ በእምነት ተሳሰራል። አሁን ወሎ አማራ ነው፣ ሐረርጌ ኦሮሞ ነው። አጀንዳ ሚኒስትር ሙሜ ፉዳታኒ ወልተጂ ብልጽግና ቲሌንጅ ሰንከና ነሞቲ ባየኔ